ዛሬ በአንድ ቀን ውስጥ ከአንድ ማስቲካ ወደ 10,000 ብር እሰራለሁ ብዬ ቤተሰቦቼና ጓደኞቼን ጠይቄ ነበረ። እነሱም ግን አይሆንም፣ ህልም ነው፣ ይሄማ በፍጹም አሉ። እንዲሁም መንገድ ላይም ጠየቁ፣ እነሱም ተመሳሳይ መልስ። እኔስ ይሄ እንዳልኩት አሳካው ይሆን? አሁን የያዝነው ማስቲካ የሚገዛንን ሰው እየዞርን እንፈልጋለን። ኮንቴንት ክሬተር እና ላይክ በቀን ውስጥ 10,000 ብር እሰራለሁ ብዬ ወጥቻለሁ። ወጣቶችን ለማበረታታት አይቻለኝ ባሉ ነገር ለመስራት ነው የወጣሁት። ይሄ ማስቲካ አሁን ሸጬ ድጋሚ እየገዛው አሳድጌ በቀን ውስጥ 10,000 ብር ሰርቼ መግባት ፕላን አለኝ። የሚሆን ይመስልሻል? ከብድ ይመስለኛል። እሺ ካንቺ ጀምርልሽ። ይሄ ማስቲካ ትገዥኛለሽ? 30 ብር ለማበረታታት ስለሆነ የሳይ ያው የገዛንበት ነው። የመጀመሪያ ማስቲኬን ሽጬዋለሁ። ስለዚህ አሁን ሌላ ተጨማሪዎች ማስቲካ እንግዛ። የሚችለውን ስጠኝ። ከእነንትኑ አታረጊልኝ? ገዝቼ እየተመለስኩ መንገድ ላይ ሌላ ገዢን አገኘሁ። ድጋሚ ምንድን ነው የሀገር ውስጥ ነው ባናና? እሺ ይቻላል። የ30 ብሩ ማስቲካ 20 ብር ቲፕ አድርጎ 50 ብር ገዝቶናል። መጨረሻው ነው። ይቻላል። ሰብስክራይብ አድርጉ በላቸው። በጣም ብዙ ስትራግል ቢኖረው የሚገዛን ሰው ግን አላጣንም እስካሁን ድረስ። 10,000 ብር አሳካዋለሁ። ይቻላል። ማስቲካ እየሸጥኩ ነው ያለሁት። አንድ ፓኮ ጨርሻለሁ። ይሄኛው ሁለተኛዬ ነው። ትገዛኛለህ? አንዱ 30 ብር። ያ ይቻላል። 30 ብር ቴሌ ብር እንጠቀማለን። እሺ 30 ብር ነው። 100 ብር ሰጣለሁ። ገዛው ግን እሺ ለማበረታታት እኔ yes አዎ በቀን ውስጥ 10,000 አዎ ደፋር ሆንክ ማለት እሺ። ካሰብኩት በላይ በጣም ጥሩ የሆነ ነው። እናም በትንሽ ደቂቃ ውስጥ ብዙ ብር ሜክ ማድረግ ችያለሁ። ከማስቲካው ብር በላይ ቲፕ የሚያደርገው ሰው በዝቷል። 10,000 ብር ለመድረስ በቀን ውስጥ ከዚህ በኋላ ባለው ሰዓት አይከብድም። ስለዚህ አሁን ደግሞ ሎኬሽን በመቀየር ሌላ ሰዎችን እንፈልጋለን። ወደ ኤርናሞል መተናል፣ ዝቅ ብለናል። እዚህ ደግሞ ሰዎችን እንጠይቃለን ማለት ነው። ማሳኮ ይመስልሻል? እኔ እንጃ። ጀስት ግምትሽ አይመስልሽም? በጣም አሪፍ። አሁን ማስቲካ እየሸጥኩ ነው ያለሁት። ትገዥኛለሽ? ምን ማስቲካ እየሸጥኩ ነው ያለሁት። መጠሽ አንዱ 30 ብር ነው እየሸጥኩ ያለሁት። ተወደደ? በቦሌ ዋጋ ነው። እሺ ማስቲካ እየሸጥኩ ነው ያለሁት። ትገዛኛለህ አንተ? የፈለግከው ነው። በቃ አንዱ 30 ብር ነው። ከዛኛው ስጠኝ። እሺ ቴሌ ብር ነው የምትልኪልኝ? ሰላም ነኝ ናችሁ? ጥያቄ ልጠይቃችሁ። ማስቲካ እየሸጥኩ ነው ያለሁት። ትገዙኛላችሁ? አንዱ 30 ብር። ስለዚህ ሌላ ክልል ብር ምንም ሳላቀው ብሩ ወደ 4 ዲጂት ቁጥር ገብቷል። ተሰራ ለምን አታሰራ? እሺ ማስቲካ እየሸጥኩ ነው ያለሁት እስካሁን። ከዛ ነው የመጣሁት እና ትገዛኛለህ? ይቻላል። 30 ብር አንድ ማስቲካ። እንዴት ናችሁ? ሰላም አለሁልሽ። ፊስ ነው ዛሬ ማለት ነው 10,000 ብር እሰራለሁ ብዬ ነው የወጣሁት እና ማሳኮ ይመስላል? አታሳኩ። ይቻላል። እሱ ነው የምፈልግ። ሰብስክራይብ አድርጉት። በጣም አሪፍ ልጅ ነው። ሰብስክራይብ ያሳኳል። ማስቲካ ግዙት። በጣም ቴንኪው። እሺ አቡሽ እቺ ስሙ። በዚህ ከቀጠልን ያሰብነው ብር ጋር መድረስ አንችልም። ለዛም ሌላ ፕላን ማውጣት አለብን። እናም ወደ ሞሎች ገብተን ሌላ ስራዎች ለመስራት አስበናል። እሺ እንግዲህ ማለት ነው አሁን ደግሞ ሞል ውስጥ ያለ ነው። ሰዎች እየፈለግን ነው። አሁን ወደ ወልዶ ሰፈር መተን ሰዎች እየፈለግን ነው። ዝም ያለ ነው። እስካሁን ብዙ ሞሎች ገብተናል። መብራት የለም ምን የለም እና ላይክ ይህም ዝም ያለ ሞል ነው። ዛሬ ሰው የለም እና እስኪ ሰው እየፈለግን ነው። አሁን በጣም አድካሚ ውሎ ነው ግን
እናሳካዋለን በሚለው እየታገልን ነው። ብቻ እስኪ እንፈልግ። ምን ማድረግ እንዳለብኝ ግራ ገብቶኝ ሞል ውስጥ እየዞርኩ the best barber in አዲስ ናቲን አገኘ ነው። ሰላም ናቲ፣ እንዴት ነው? አለን። ዛሬ እንግዲህ 10 ሺህ ብር ሰራለሁ ብዬ ነው የወጣሁት እና ምሰራ ይመስላል በአንድ ቀን? አሁን ሰዓቱ እንደ ስራ ሁኔታ ልትሰራ ትችላለህ። እኔ ከዚህ በኋላ ከዛ በላይ መስራት ስለምችል ማለት ነው ያንተን ስራ ስለማላውቅ ልትሰራ ትችላለህ። የወጣሁት እኔ ላይክ ማስቲካ ብቻ ነው ማለት ነው። እኔ የተወሰነ ሞላልና ትሰራለህ 10 ይቻላል። ይሄ በደንብ ይቻላል። በጣም ቴንኪው ናቲ፣ ቴንኪው በጣም እሺ፣ አመሰግናለሁ። የማስቲካው ገበያ አሪፍ ሆኖ ሳለ ግን ሾርትከት ካልተጠቀምን ትንሽ ይከብደናል። ለዛም በየሱቁ እየገባን ፕሮሞሽን እንጠይቃለን። እዚህ ጋርም ሱቅ አለ፣ እንገባለን። ሰላም እንግሊሽ አም ኮንቴንት ክሬተር እና ላይክ በቀን ውስጥ 10 ሺህ ብር እሰራለሁ ብዬ ነው የወጣሁት። ምሰራ ይመስልሻል? ያ ኦፍ ኮርስ መስራት ትችላለህ፣ ግን ያው የምትሰራው ስራ ይወስናል። ኦኬ ሶ ምንድነው አሁን ገና ነው ሞል ውስጥ የገባው ነው እና ቪዲዮ ልስራልሽ ለቤትሽ ማለት ነው። ፕሮሞሽን ቅጠሪኝ ታስቢያለሽ? አሪፍ ነው። ሰው ልስራልሽና ቪዲዮ ታስቢልኛለሽ ማለት ነው። ብር አልጠላብሽም፣ የፈለግሽውን ታስቢልኛለሽ። ሀሳብ ነው ያው ለአይዲያህን በተነሳው አይዲያህን ለማበረታት እደግፋለሁ። ሰው ቪዲዮ ልስራ ማለት ነው። በጣም ቴንኪው። እሺ አቅማችን እያለቀና እየተዳከመ በመጣ ሰዓት ሞል ውስጥ የመጀመሪያ ፕሮሞሽናችንን አግኝተናል እና በዚህም ስራ ጥሩ ክፍያ ተከፍሎ መውጣት ይኖርብናል። ማስቲካን እገዛለሁ። ለቪዲዮ የሰራህልኝ ደግሞ ቪዲዮህን አይቼ ጥሩ ዋጋን ከፍልሃለሁ። በጣም አሪፍ ቴንኪው በጣም እሺ። ፋይናሊ በዚህኛው ስራችን ካሰብኩት በላይ ተከፍሎናል። እናም ወደ ጎላችን እየተጠጋን ይመስለኛል። በጣም ቴንኪው። ስለዚህ የመጀመሪያውን ስላሳካን አሁንም ሞል ውስጥ ዞር ያለ ሌሎች ሰዎችን እንፈልጋለን። ሁሌ ፋሲካ ያለ መስሎን ሞሉን ሙሉ ዞር ነው፣ ግን ምንም ልናገኝ አልቻልንም። ለዛም ወደ ማስቲካችን ተመለስን። ኦፍ ኮርስ ታሳካዋለህ፣ ለምን አታሳካ? እና እየተጠጋው ነው ማለት ነው። ሶ አንቺስ ማስቲካ ለመግዛት ፈቃደኛ ነሽ? ገዛሃለሁ። እንደውም በተሻለ ብር ነው ማድረግ። ፕሮሞሽኑን ስናጣው በማስቲካው የተካሰን ይመስላል። ትገምት ሞል ውስጥ ብዙ ሲሳዮች ያሉ ይመስለኛል። ዞር ብንል አሪፍ ነው። ሌላ ሱቆች ጋር ለመግባት እየሄድን ሳናቀው በሴኩሪቲዎች ተይዘን ለምንድን ነው የምትቀርጹት በመባል ግርግር ተፈጠረብን። እናም ካሜራ ውስጥ ያሉ ቪዲዮዎችን ካዩ በኋላ ከስንት ጭቅጭቅና ግርግር በኋላ በሰላም መገላገል ቻል። እናም ከነበርንበት ቦታ ስንወጣ ሳናቀው መሽቶ ጠበቀን። እናም ቪዲዮን ልንዘጋ ወሰነ። በዛሬው ቪዲዮ በጣም አድካሚና ፈታኝ ቀን ቢሆንም ይዋል ነው። ነገር ግን ወደ ከሰዓት በመጀመራችን ይህንን ብቻ ልንሰራ ችለናል። እናም እነዚህና ሌሎች የተለያዩ ከባባድ ቻሌንጆችን ለመከታተል ሰብስክራይብ ያድርጉ።